ልበ ወርቅ ማለት ነው። ሴቷ ወርቅ ነች። ነጭ ልበ ወርቅ ምን እንትን አላት? ልበ ወርቅ ማለት እዚህ አሁን ይሄ ሙሉ ነጭ ሆነና ይሄ ቀይ ሆነ። እሱ ልበ ወርቅ ማለት ነው። አንድ ብር 22 24 ነበር። ያው እንዴ አይ ያየው እኮ ነው። ተአምር ነው የሆነብኝ። አንተ ካለበት እንግዲህ ኢትዮጵያ ላይ እንደዚህ ነው የሚሰራ በደንብ አንዴ በአንድ ደቂቃ እንደዚህ ነፍስና ስጋዋን ግን ጥልጥል አድርጎ እዛ ወስደው ኢትዮጵያ ላይ እንደዚህ ነው የሚሰራው ስራ ሊለን በቃ ዋጋ የላቸውም ሴቶች። እንደዛ እኮ በቃ ተገላግለዋል እኮ ወንዱ ነው የሚሰራው። ተገንጥሎ ቁጭ ብሎ ከፍሪጅ ውስጥ ነው የሚገዛው። ማርኬት ነው አይናንዳ። አዎ እንደዚህ ቋቋ እያሉ ማን ያመጣል? እኛ ጋር ማለት ዝም አለ። ደስ ይሄን ስለለመዳችሁ ነው እና ስለልከው ምን ፍሬሽ ነገር ጋር አሁን 3 ወር የተቀመጠ አለ፣ አመት የሚቀመጥ ነው አለ ፍሪጅ ውስጥ። አሁን ሱፐርማርኬት ሲቀመጥ ያስጠላል። ነጭ ነው በቃ እንዳለ ስጋውን ምጥጥ ነው የሚያደርገው እኮ ፍሪጁ ራሱ። እዛ አለ ማንኛውም አለ እኮ ማርኬት ሞልቷል። ብዙ ሴቶች እንግዲህ እየደወሉ ይጠይቀዋል። ይሄን ነገር ብታስተምረን የሚሉ ሊኖሩ ይችላሉ። እና ዶሮ መግዛት እንደዚህ ሆነና ምን ነው የሚያሳዝነው? ምን ያደርጋል? ምን ይበላል? ቋት የሚባለው ነው። መቋደሻ ሳር ነው የሚበሉት ማለት ነው ወይስ ክረምት ላይ ሳር ነው የሚበሉት? እሺ እንግዲህ ስልክህን አስቀምጣለሁ። ሰዎች ለኔ እኮ አይደለም እዚህ እኮ ነው ሙያ የሚፈልጉም አሉ። መማር የሚፈልጉ በቀለል ነው። አንድ ዶሮ እንደዚህ የሚሸጠው 3ኛ